Dano, way back here, Enezema, and the Mate, what's up, YouTube? I'm on that tray, it's your boy now, Fonty. እንግዲህ ከብዙ ቀን በኋላ ከብዙ ቀን የዱባይ ቆይታችን በኋላ አሁን ተገናኝተናል እና ዌልካም ሰላም ብያለሁላችሁ ነው። እሺ ዛሬ እንግዲህ የከባድ የሆነ ፕሮግራም አለን። ፕሮግራሙ ምንድነው? የጆን ዳንኤል አምባሳደር ሊሆን ነው። የዴንታል ክሊኒክ ግራንድ ኦፕኒንግ ነው ዛሬም እና እሱም ደግሞ የዛ ዴንታል ክሊኒክ አምባሳደር ሊሆን ነውና እዛ ግብዣ ላይ ጠርቶኛል። ትኬት ሰጥቶናል። ብዙ ሰዎች እንመጣለን፣ እዛ እንገኛለን ማለት ነው። ዛሬ እሱን ብሎግ ነው የምሰራላችሁ ቤተሰቦቼ። አሁን ኦሬዲ መንገድ ጀምሬያለሁ። እውነት ለመናገር በጣም አርፍጃለሁ። መንገድ ጀምሬ ነው ይኸውላችሁ፣ መንገድ እየሄድኩ ነው። ባይዘው ብሎጉን ራሱ የጀመርኩት እየሄድኩ ነው ማለት ነው። ስለዚህ ቤተሰቦቼ ያለውን ነገር አሳያችኋለሁ። ሚኪፋቱ አለ። ከሚኪፋቱ ከጓደኛዬ ጋር ነው እዛ የምንሄደው፣ ጆይ ጋር የምንሄደው ማለት ነው። እዛ ጋር ያለውን ነገር በሙሉ አሳያችኋለሁ። እወዳችኋለሁ። ሰብስክራይብ አርጉኝ። አም ቬሪ ሶሪ ጋይስ፣ አይ ኖ ዩቲዩብ ቪው ትንሽ ቀነስ እያለ ነው። ባለፈው ሪስትሪክሽን ይዞኝ ነበረ። ምን እንዳለኩ ሳላቅ ሪስትሪክሽን ይዞኝ ነበረ። ለምን እንደሆነ አላቅም፣ ግን ብቻ አሁን ሰብስክራይብ አድርጉ። ከችላለሁ ከዚህ በኋላ አለው አልጠፋም። እወዳችኋለሁ። ይመቻችሁ። ዋትስአፕ እንግዲህ ቤተሰቦች ይውላችሁ ከስንት ረጅም ጉዞ በኋላ በጣም ታውቃላችሁ የቦሌ መንገዱ እየተሰራ ነው ምናምን ነገር፣ ድጋሚ ደግሞ የአፍሪካ ህብረት ስብሰባ አለ እና መኪና የትኔት አቁሜ ነው በእግሬ እንግዲህ የመጣው። ጆን ዳንኤልን አግኝቼዋለሁ። እኔ አረፈርኩ ብዬ ሳስብ ገና ጆን ዳንኤል ሱፉን ራሱ አለበሰ። እግዚአብሔር በጣም ነው የሚገርመኝ። አሁን እሱን ቁጭ ብዬ እየጠበቅኩት ነው። ኬና ሆቴል ቁጭ ብዬ እሱ ጆን ዳንኤል እየጠበቅኩት ነው። አስቡት እንግዲህ ፕሮግራሙ የተባለው 10 ሰዓት ነው። አሁን ስንት ሰዓት ሆኗል መሰላችሁ? 11 ሰዓት ነው። ጆን ዳንኤል ገና ሱፉን አልቀየረም እስካሁን። አምላኬ ደግሞ ጋይስ አስፋልቱን መቅረጽ ስለማልችል ነው እንጂ አባቴ አማን አለልሽ። አስፋልቱን መቅረጽ ስለማልችል የአፍሪካ ህብረት ስብሰባ ስለሆነ በጣም ብዙ ባለስልጣኖች ምናምን ስለሚያልፉ መቅረጽ አልችልም እና ለዛ ነው ሆቴል ውስጥ ገብቼ ነው እየቀረጽኩ ያለሁት። ስለዚህ ያለውን ነገር አሳያችኋለሁ። ቤተሰቦች ተከታተሉኝ፣ ይመቻችሁ። ዋትስአፕ እንግዲህ ማይ ፋሚሊ ይውላችሁ፣ ቅድም እንዳልኳችሁ ነው 10 ሰዓት ነበረ የነበረው የጆን ዳንኤል የአምባሳደርነት ፕሮግራም። ያበቻ ቀጠሮ ታውቁታላችሁ እንግዲህ አምባሳደር ሊሆን አለ። አዎ ጋይስ አሁን ሱፉን ወስደን እየሄድን ብራዘር አላስከም ሱፉ እንትን የሱፍ ጫማ ቢና አለ እሱ ጋር አረ የለም። እኔ አረ በስመ አብ ይምጣሱ መኪና አለው። ባቢ በምን ይዟል? መኪና ያዘ። እዚህ መኪና ውስጥ ነው የመጡት ጋይስ። ይሄ መኪና ምንድን ነው? ቢዜድ 4X ነው። 3X ቢዜድ 3X። አዎ ያምራል። ኪራይ ነው እኮ ያምራል በጣም እግዚአብሔር በጣም ነው የሚያምረው። እና ማይ ፋሚሊ አሁን ወደ ፕሮግራሙ እንሄዳለን ማለት ነው። ጆ ሱፉን ገና አልቀየረም፣ ቀይሮ ምናምን ወደ ፕሮግራሙ እንሄዳለን። እወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ፋሚሊ ይምኔማን። እንግዲህ ቤተሰቦች ይኸውላችሁ ከስንት ነገር በኋላ የጆን ዳንኤል የአምባሳደርነት ፕሮግራም ላይ ተገኝተን እዛ ደርሰናል። ፕሮግራሙ ገና እንግዲህ እስካሁን አልተጀመረም። ሰዎችም ገና እየመጡ ነው። እንግዲህ ዩት አሁን ታዩታላችሁ ነው። ችግር እሺ እንዴት አመሻችሁ? ይሰማል? በኋላ ይሰማል? እሺ
ከኋላ ይሰማል? እሺ ክብራና ክብራት ጥራችንና ክብራችሁ የተገኛችሁ የዳሊያን ዴንታል ክሊኒክ ቤተሰቦች እንዲሁም የሚዲያ ባለሙያዎች እንዲሁም የዛሬው የብራንድ አምባሳደራችን አድናቂዎች፣ ወዳጆች፣ ቤተሰቦች እንኳን ደህና መጣችሁ ለማለት እንወዳለን። ዛሬ አዲስ ምዕራፍ ከዳሊያን ይገለጣል። አዲሱ ምዕራፍ ምንድን ነው የሚለውን ለማየት ዝግጁ ነን? ዝግጁ ነን? ግን የምፈልገው በፈገግታ በፈገግታ ከዛ በጭብጨባ ሲሆን ደግሞ ደመቅ ይላል። እንግዲህ ዳሊያን ዴንታል ክሊኒክ ባለፉት 12 ዓመታት ብዙ ቤተሰቦች አገልግሎቱን አግኝተው ኮስታራ የነበሩት ፈገግ እንዲሉ ምክንያት ሆነዋል። በጣም ብዙ ደንበኞች የዳሊያን ቤተሰብ በመሆን ላለፉት 12 ዓመታት አብረውን ቀጥለዋል። አሁን ደግሞ በአዲስ ቢሮ እናንተ በተገኛችሁበት በይፋ ስራ መጀመራችንን የምናበስር ነው የሚሆነው። ዳሊያን ዴንታል ስፔሻሊቲ ክሊኒክ አንድ ነገር ልዩ ያደርገዋል። ለባለሙያዎች ልዩ ትኩረት ሰጥቶ ይሰራል። ባለፉት 12 ዓመታት የተለያዩ ለሕክምናው የሚሆኑ እቃዎችን በማቅረብ አገልግሎት ሲሰጥ ቆይቷል። ወደዚህ በይፋ እንግዲህ የፊርማ ስነስርዓታችን ብራንድ አምባሳደራችን ኦፊሻሊ የምናሳውቅበት ሰዓት ሲደርስ እንግዲህ እሱንም እንጋብዛለን። በድጋሚ ጥራችን አክብራችሁ ስለተገኛችሁ እጅግ አድርገን እናመሰግናለን። እንኳን ደህና መጣችሁ እንዲሉልን ዶክተር ቃል ኪዳን ኤፍሬምን ወደዚህ እጋብዛለሁ። ዶክተር ቃል ኪዳን እንኳን ደህና መጣችሁ መልእክት ያስተላልፉልናል። በክብር ሸኙልኝ። እናመሰግናለን። ከኛ ጋር የስራችን ተካፋይ ለመሆን ስለመጣችሁ በጣም ባለቤት እንዲሁም ሲኒየር ዴንታል ሰርጅን ነኝ። ያው ቤተሰቦቻችን፣ ጓደኞቻችን፣ ታካሚዎቻችን፣ የስራ አጋሮቻችን እንግዲህ ላለፉት ዓመታት ክሊኒካችን ማህበረሰባችንን በታማኝነት ሲያገለግል ቆይቷል። በዚህም ዓመታት ብዙ ታካሚዎችን አድርገናል፣ ህመማቸውን አስታግሰናል፣ በእምነት የተሞላ ፈገግታ እንዲኖራቸው አድርገናል። ታካሚዎቻችን በደስታ ሲወጡ ማየት እኛ ስሜት ነው። ያሳያችሁን እምነት ዛሬ ድረስ አድርጎናልና በጣም እናመሰግናለን። ዛሬ የበለጠ ትልቅ የሆነ ስናስመረቅ በታላቅ ደስታ ነው። ዘመናዊ ቴክኖሎጂ፣ ዘመናዊ መሳሪያ እና ጥራት ያላቸው እቃዎችን አስገብተናል። እንዲሁም ፈጣን ደህንነቱ የተጠበቀና ምቹ ሕክምና እንድንሰጥ ያስችለናል። ከዚህ በፊት ሳምንታት የሚወስዱት ሕክምናዎች አሁን በአንድ ቀን በሁለት ቀን ለማጠናቀቅ የሚያስችሉ መሳሪያዎቻችንን አስገብተናል። እንዲሁም ደግሞ ብቁ የሆኑ ልምድ ያላቸው በሀገር ውስጥም እንዲሁም በውጭ ሀገር የተማሩ እና እያንዳንዱ ክፍሎቻችን ደግሞ በቂ በሆኑ ሙያተኞች የተመራ ታካሚዎቻችንን ያው ሙያዊ አገልግሎት እንዲያገኙ እናደርጋለን። ዋና ዓላማችን የዚህ ክሊኒክ ያው ሁልጊዜ ምንድነው ህመምን ማስታገስ፣ ጤናን መመለስ፣ እምነትን መገንባት እና እያንዳንዱ ታካሚ የሚፈልገውን ውብ ፈገግታ ከጤና ጋር ከምቾት ጋር የሚገባ ሁሉ እንግዲህ እንደ ቤተሰብ በልዩ እንክብካቤና አገልግሎት ያው ለመቀበል እንፈልጋለን እና በዚህ በአዲስ ምዕራፍ ውስጥ በታማኝነት በጥራትና በፍቅር ማገልገል እንቀጥላለን እና ያለንን ፕሮግራም ከዚህ በኋላም በደንብ ያው አብረን እንታደማለን እና አሁን በጣም ትልቅ ሰው ልጋብዝ። ስራቸውን አያውቃትም እና የኔ የስራ ባልደረባዬ በጣም እምወዳት ማደንቃት እንዲሁም ጓደኛዬ ማለት ነው። ያው ሕክምናን እዚህ ድረስ 12 ዓመት ድረስ ይዞ መምጣት በጣም ከባድ ነውና እዚህ ደረጃ ድረስ
ለማድረስ እንግዲህ በቅታለችና ዶክተር ፈርሃን አደበን እዚህ ይጋብዛለሁ። ሰላም ክቡራን እንግዶቻችን፣ ውድ የስራ አጋሮቻችን እንኳን በሰላም መጣችሁ። ፈርሃን አደም እባላለሁ። ዳሊያን ዴንታል ክሊኒክ መስራችና ሲኢኦ ነኝ። ዛሬ ዳሊያን ዴንታል ክሊኒክ 12ኛ ዓመቱን በዞም እያከበረ ይገኛል። ያለፉት 12 ዓመታት ጉዟችን በትጋት በራዕይና በቡድን ስራ ላይ የተገነባ ስራ እየሰራ እንገኛለን። ድርጅታችን ከመጀመሪያ ቀን ጀምሮ ግልጽ ራዕይ ይኖረዋል። ይህም ደግሞ ከፍተኛ ጥራት ያለው ዘመናዊ ታካሚ ማዕከል ያደረገ ሕክምና አገልግሎት መስጠት ነው። ዛሬ የብራንድ አምባሳደር ስነስርዓት እንድናካሄድ መሰረታችን የክሊኒካችን እድገት ወደፊት የሚሄደውን አቅጣጫ ያሳያል። የኛ ተልዕኮ ጤናማ ፈገግታ ብቻ ሳይሆን እምነትና ደስታ መፍጠር ነው። ሁላችሁም በዛሬው ዕለት ከኛ ጋር በመሆናችሁ ከልብ እናመሰግናለን። እሺ ዶክተር ፈርሃንን እጅግ አድርገን እዚህ መሀላችንም ያሉ የዳሊያን ቤተሰቦች አሉ። በዚህ አጋጣሚ ይኸው 12 ዓመት ሞልቶናል። ሰብስክራይብ አድርጉ ደግሞ ይዘን ለመጓዝ በሙሉ ዝግጅት ላይ ነን እያልን ነው። በየሚዲያችንም አክብራችሁ ስለተገኛችሁ እጅግ አድርገን እናመሰግናለን። ሰብስክራይብ አድርጉ። አንድ ሰው ወደዚህ ጋብዛለሁ። ዶክተር ፍትህ ወደዚህ ይምጣና በ12 ዓመት ፕሮግራሙ አልተጀመረም። ብዙ ቤተሰቦችን እያከበልን ፕሮግራሙ አልተጀመረም። ጤናማ እንዲኖረን አግዟል። እንኳን ደህና መጣ። እንደምን ዋላችሁ? ሰላም አብረን አንድም ቀን ሳይገባ አንድም ቀን ምንም አይነት ሳይወደድ በጣም ታታሪ፣ በጣም ጀግና፣ በጣም ጎበዝ፣ ልትገርም ሴት፣ እናትም አንቺንም አስተዳዳሪ ነች። ስለዚህ በጣም ትልቅ ክብር ይገባታል። አብዛኛው ሰው ላያውቀው ይችላል። የፈርሳች የሚለው ነው ሊያውቀው የሚችለው አብዛኛው ሰው። ግን በጣም ለየት የሚያደርገው ከሁሉም ክሊኒኮች በጣም ከሚቆጠሩ የብሬስ ስፔሻሊስት ሐኪሞች ገንዘብን ሳታስቀድም ጥቅምን ሳታስቀድም የሕክምና ኳሊቲውን ለመጨመር ብላ የከፈለችው መስዋዕትነት ቀላል በጣም ቀላል ማንም አያደርገው። ምናልባትም 10 ወይም 15 በሚሆኑ ኢትዮጵያ ውስጥ ያሉ ስፔሻሊስቶች ቀጥራ ታሰራ ሰዎች እውነት በዚህ ሳላደቃት አላት። በጣም ትልቅ ክሊኒኮች እውነት ለመናገር እኔ ተመርቄ ስመጣ ስፔሻላይዝ አድርጌ በብሬስ ወይም ኦርቶዶክስ ስፔሻላይዝ አድርጌ ስመጣ ስራ ማግኘት አልቻለም። ሚዲያው የሰሞኑ ሽልማት የቅን ልቦች የወሩ የጥር ወር ተሸላሚ ያ ብቻ ሳይሆን በቅርብ ጊዜ ውስጥ ከፈተናዎች በኋላ ድል አለ አይደለ? ከድካም በኋላ ስኬት አለ። ማህበራዊ ሚዲያውን ለበጎ በመጠቀም ብዙ ከተሞች ላይ በመጓዝ በጎ ስራዎችን በመስራት የምናውቀው ጆን ዳንኤል ዳሊያን ስፔሻሊቲ ዴንታል ክሊኒክ የብራንድ አምባሳደር መሆኑ ዛሬ በይፋ ይበሰራል። ዝግጁ ናችሁ? ዝግጁ ናችሁ ወይ? እሺ፣ በመቀጠል የፊርማ ስነ ስርዓት የምናካሄድ ነው የሚሆነው።
የፊርማ ስነ ስርዓት ይካሄዳል። የኮንግራቹሌሽን የሚል ኬክ ዋና ይቀጥላል። ከፊርማ ስነ ስርዓቱ በኋላ የሚቀጥል ነው የሚሆነው። የዳሊያን ስፔሻሊቲ ዴንታል ክሊኒክ መስራች እንዲሁም ሲኦ ዶክተር ፍርሃን እንዲሁም ዶክተር ቃል ኪዳን በተገኙበት የፊርማ ስነ ስርዓት የሚቀጥል ነው የሚሆነው። 12 ዓመታት ቀጥሏል። ከ12 ዓመታት በኋላ ደግሞ በቀጣይ በነገራችን ላይ ያው ሳቂ ኩርፊያ ይሄዳል። ገና በብዙ በሳቅ የምናያቸው ቪዲዮ ክሊፖች አዳዲስ እንዲሁ ስራዎችን እንዲሁ እናያለን። አዳዲስ ኮንቴንቶች ከጆ ይጠበቃል። ወደ ስራ ተገብቷል። የዳሊያን ስፔሻሊቲ ዴንታል ክሊኒክ 12 ዓመት ጉዞ አዲሱ ምዕራፍ ከጆን ዳንኤል ጋር ይቀጥላል። እንኳን ደስ አለ። እሺ መቀባበል እንችላለን። ኦፊሻሊ እሺ አዳዲስ ኮንቴንቶችን፣ አዳዲስ ቪዲዮዎችን፣ አዳዲስ ሀሳቦችን በተለይ ወጣቶች ወደ ዳሊያን ስፔሻሊቲ ዴንታል ክሊኒክ ብቅ ይላሉ። በማን አማካኝነት? በአምባሳደራችን አማካኝነት። አምባሳደራችን ጆን ዳንኤል ከዶክተር ቃል ኪዳን እንዲሁም ከዶክተር ፍርሃን ጋር ኦፊሻሊ አምባሳደርነት ስምምነቱ ታውጇል እያልኩኝ በቦሌው ጎዳና ሽር በምንልበት ጎዳና ላይ ፈገግ የምንለው ደግሞ በዳሊያን ስፔሻሊቲ ዴንታል ክሊኒክ ፈገግ እያለን አዲሱን መንገድ እናሳልጠዋለን። በነገራችን ላይ አዳዲስ ፓኬጅ ይዟል ዳሊያን ስፔሻሊቲ ዴንታል ክሊኒክ። አዲሱን ዳንኤል እንኳን ደስ አለ። እንዴት ናችሁ? ከረጅም ዓመት በጥርስ ሕክምና ዘርፍ ልምድ ካለው ከዳሊያን ስፔሻሊቲ ዴንታል ክሊኒክ ጋር አብሬ በመስራቴ ኩራት ይሰማኛል። አረ ማጨብጨብ እና ቴንኪው ስለመጣችሁ አክብራችሁ ሁላችሁንም ወዳችኋለሁ። ሁላችሁም ደግሞ ጥርሳችሁን እዚህ ትሰራላችሁ። ይመቻችሁ ያረዳችሁ ማድረግ እንዲሁ ከነ ዶክተር ጋር በጋራ ኬክ የምንቆርስ ነው የሚሆነው። በነገራችን ላይ ጉብኝት ይኖረናል፣ ቪዚት እናደርጋለን። ምን አዲስ ነገር ይዞልን መጥቷል የሚለውን የምናይ ነው የሚሆነው። በቀጥታ የኬክ መቁረስ ስነስርዓት ይቀጥላል። ዳሊያን ዴንታል ክሊኒክ ኮንግራቹሌሽን ከቤተሰቦች የመጣ ነው። ስለዚህ የኬክ መቁረስ እንችላለን። ኬክ እንቆርሳለን፣ ሴሌብሬት እናደርጋለን። አዲሱ ምዕራፍ እንዲህ ዘና ብለን ደስ እያለን ፈገግ እያለን አዲሱ ምዕራፍ የምንቀጥል ነው የሚሆነው። እሺ ዋው ኬኩ ያምራል። ይደርሰናል። ላረጭብጨባ ጋይስ የዛሬው ፕሮግራማችን ይህን ይመስል ነበር። በጣም ይቅርታ ያለውበት ቦታ ይኸውላችሁ በጣም ጨለማ ነው፣ መብራት የለውም እና ፍላሽ ላይ ታብርቼ ነው። እዚህ ጋር እና ይቅርታ ዩቲዩብ ቪዲዮዬን ዛሬ በዚህ መልኩ ነው የምዘጋው። እንግዲህ አይታችኋል። ዛሬ የነበረው የአምባሳደርነት ፕሮግራም ይህን ይመስል ነበር። የፈለገ ብናረፍ ግን ጥሩ ፕሮግራም ነበረ። በላን ጠጣን፣ እግዚአብሔር ክብሩን ይሰድ። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉ፣ የኖቲፊኬሽኗን በተን ንኩ። ባይ